እሺ የአማራ ፋኖ በጎንደር ጉና ክፍለ ጦር ስቴደንሳ ብርጌድ ከህዝብነት ማራው ክንዱ ነኝ። ለስምንተኛ ቀን የቀጠለው በደፈጣም ሆነ በመደበኛ ውጊያ እስቴ ላይ የገባውን የአብይ ወንበር አስጠባቂ ቅጥረኛ ስቴደንሳ ብርጌድ ፋኖ እየቀጠቀጠ እያጸደው ነው የሚገኝ። በዛሬው ዕለት ህዳር 18 2017 ዓ.ም ትናንት ማለት ነው ከስማዳ ወረዳ በግፍ ታስረው የሚመጡ ንጹሃንን ተቀብሎ አጅቦ የሚመጣው ቅጥረኛ ተኩሶ መምታት የማይችል ጥራጊ እረኛ ለአፍታ ክንዱ የማይዝለው አልሞ ተኳሽ ያለ እረፍት እየተዋጋ አኩሪ ታሪክ እያስመዘገበ የሚገኘው የስቴደንሳ ብርጌድ ፋኖ ልዩ ቦታው ሾለክት ቀበሌ ይባ ወንዝ ላይ ትናንት ማለት ነው የአፈናቸውን ንጹሃንን አስሮ እያጀበ ያለውን ቅጥረኛ በልኩ ከፊትና ከኋላ ተቀጥቅጦ እንዲህ እንደ ቅጠል ሲረግፍ ነው ትናንት የዋለ ማለት ነው። በጣም የሚያስደስት ስራ ሲሰራ ውሏል። በደፈጣ ለተወሰነ ሰዓት የታሰበው ውጊያ ለአንድ ቀን ሙሉ ትንቅንቁ ቀጥሎ 4 ተሽከርካሪ ቁስለኛና አስከሬን ጭኖ ቀሪውን ቁስለኛና አስከሬን ማንሳት አልችል ብሎ በየገበሬው ማሳና አስፓልት ላይ አንጠባጥቦ ጥሎ የፈረጠጠ ሲሆን በዚህ አጋጣሚ መልእክታችንም ለማስተላለፍ እንደ ስቴደንሳ ብርጌድ ፋኖ የሾለክትና ምክሬ አካባቢ ማህበረሰብ በየማሳውና አስፓልቱ ላይ የረገፈውን የብርሃኑ ጁላ ወታደር እንድታቃብሩ በዚህ አጋጣሚ ጥራችን እናስተላልፋለን። አስከሬኑንም እዞ ስላልሄደ ቁስለኛውንም እዞ ስላልሄደ ማለት ነው። በዚህ የጦርነት አውድማ በበላይነት የውጊያ ማርሽ ቀይሮ አስከሬኑን ባለማስነሳትና ጠላት እንዳይንቀሳቀስ ቀኑን ሙሉ ተወጥሮ እንዲቀጠቀጥ የብርጌዱ ተወርዋሪ ኃይልና ድሽቃ ከፍተኛውን ድርሻ ወስዶ የወገንን ጦር በደስታ ሲያስደምም ውሏል ማለት ነው። ትናንት እግረኛውም የፋኖ አባል ከፊትም ከኋላም ጠላት ላይ ያሳረፈበት ምት ጠላት እግሬ አውጪኝ ሲበተን እና ሲሮጥ ላስተዋለው በተለይ እንደ ቅጠል እየረገፈ አባሉን ለተመለከተው ልጁ ለብርሃኑ ጅላ የሰጠች እናት ልጅ አለ ብሎ ለሚጠብቀው አባት በከንቱ እስቴ ምድር ላይ ረግፎ አሞራ የበለው በየጫካው በአንድ ጉድጓድ 5-6ቱን ተቀብሮ የቀረውን የሰው ፍጡር በዚህ ተከታታይ 8 ቀን እስቴ ወረዳ ላይ ለተመለከተ ለወላድ እጅግ የሚያሳዝን ነው። ብትችሉ ወላጆች ለብዙሃን ለብርሃኑ ጁላ የሰጣችሁትን ልጆቻችሁን እየደወላችሁ ህይወታቸውን እንድትታደጉ በዚህ አጋጣሚ መልእክታችን ለማስተላለፍ እንፈልጋለን። በዚሁ ቀን በተደረገው አኩሪ ጀብድ ጠላት በዘፈቀደ በሚወረውረው ሞርተርና ዲሽቃ አብሪ ጥይት ሆን ብሎ አርሶ አደሩ የለፋበትን 4 ክምር እህል ማለት ነው በትናንትናው ዕለት በእሳት አቃጥሎ ግዴለሽነቱን አስመስክሮ ሂዷል ማለት ነው። ትናንት በውጊያው ጎን ለጎን ወደ ተለያዩ አጎራባች ወረዳዎች እየጠፉ የሚሄደው የጠላት አባል ስፍር ቁጥር የለውም። በአፈሙዝ በፖለቲካውም በኢኮኖሚውም ክፉኛ የተመተው ብልጽግና በዚህ 2 ቀን የፋኖ ቤተሰብ ልጅህን ከፋኖ አምጣ እየተባሉ ከ30 በላይ የፋኖ ወላጅ በግፍ እየታሰረ ይገኛል በዚህ ሰዓት ማለት ነው። የመረጃ እያስተላለፍኩ ባለውበት ሰዓት ከ30 የሚበልጡ ወላጆች ታስረዋል። የ64 የፋኖና የፋኖ ቤተሰብ የባንክ ሂሳብ ዘግተውታል። ነጋዴው ከአቅሙ በላይ ግብር በሚል እየተደበደበ እያስከፈሉ ህዝባችን እየበደሉት ነው የሚገኝ። በተለይ ማስተላለፍ የምንፈልገው እና እንዲሰመርበት የምንፈልገው እየታሰሩ ባሉ ወገናቻችን ላይ ሲጓጓዙም ሆነ በአቀማመጥ ችግር ጉዳት ቢያጋጥም የስቴደንሳ ብርጌድ ፋኖ በብልጽግና አመራር ቤተሰብ ላይ አስፈላጊውን ተመጣጣኝ እርምጃ መውሰድ የምንገደድ ይሆናል። ይሄን እንዲያውቁልን እንፈልጋለን። በአጠቃላይ በዛሬው ዕለት ግን አንጀት አርስ በአይነቱ ልዩና የወገን አባል እጅግ ያስደሰተ ሲወቃ በዋለው የአብይ ጦር የውጊያ አውድማ ላይ ለተሳተፋችሁ የስቴደንሳ ብርጌድ ፋኖ እና የብርጌዱ ተወርዋሪ አባላት በብርጌዱ ስም ታላቅ ክብር ይገባቸዋል። በውጊያው ውሎ በወገን በኩል ምንም አይነት ጉዳት ሳይፈጠር በስኬት የተጠናቀቀ ነው። አሁን ይህ መረጃ እያስተላለፍኩ ባለውበት ሰዓትም ይህንኑ እስረኛ ይዞ በሚጓጓዝበት ጋሳኝና ለዋየ መካከል ላይ የሚገኘው ኢየሱስ ከተባለ ቦታ ላይ ጀግናው የስቴደንሳ ብርጌድ ፋኖ አባላትና ጋሳይ ላይ የሚገኙ የፋኖ አባላት ትንቅንቅ እያደረጉ እየተዋጉና እየተፋለሙ ነው የሚገኘው። ድል ለአማራ ፋኖ፣ ለኢትዮጵያ ትንሣኤ ያብቃን። አመሰግናለሁ።